ሊቁ አባ ጽጌ ድንግል፣ አባ ጽጌ ብርሃን ዮሐኒ ወይም ዮሐንስ የወርቃማ ዘመን ወርቃማ ደራሲ ዋርማ ወይም ሸክና ሙሉ እንባን እያነቡ ባነቡት እንባ ቀለም እየበጠበጡ ጸሐፊያቸውና ጓደኛቸው የሆኑት አባ ገብረ ማርያም ዘደብረ ሐንታ እየጻፉላቸው እጹብ ድንቅ የሆነውን ማሕሌተ ጽጌን የደረሱ አባት ከሰባቱ ቅዱሳን ዘጋስጫ ወይም ዘወለቃ አንዱ በተአምራት ከአባ ጊዮርጊስ ዘጋስጫ ጋር በአፈር በወለቃ ወንዝ ላይ ድልድይን ወይም የእግዚአብሔር ድልድይ የሰሩና ገባሬ መንክራት የሆኑ በአየር ላይ በመባረቅት ላይና በምድር ደግሞ በአንበሳና በነብር የሚጫኑ ሊቁ አባ ጽጌ ድንግል ልደታቸውና እድገታቸውን ስንመለከት ሊቁ አባ ጽጌ ድንግል የተወለዱት በ14ኛው መቶ ክፍለ ዘመን በሰሜን ሸዋ በይፋት ወይም ዋፊት አውራጃ ውስጥ ሲሆን ነገዳቸው ታቦተ ጽዮንን ይዘው ከመጡት ከ318 ሌዋውያን ነው። የቀድሞ እምነታቸው አይሁዳዊ ሲሆን ስማቸውም ዮሐኒ ይባል ነበር። በወጣትነት እድሜያቸው አውሬ ለማደን በይፋት አውራጃ በምትገኝ ልዩ ስሟ ገዳመ ደነስ ወደሚባል ዱር ወይም ጫካ ሄዱ። በጫካዋ ውስጥም ፊቷ በጽጌረዳ አበባ የተከበበና ያጌጠ እጅግም ደስ የምታሰኝ የእመቤታችን የቅድስት ድንግል ማርያም ስዕል አይቶ በስዕሏ ውበት እየተደነቀ ሲመለከት እንደ እርሱ ያልተጠመቀ አይሁዳዊ ጓደኛው መጥቶ ምን እየፈለክ ነው አለው። የክርስቲያኖችን ስዕል ነውን ብሎ ለድንግል ማርያም ምስጋና ይግባትና በያዘው በትር ስዕሏን ሲመታት ወዲያውኑ ተቀስፎ ሞተ። ከዚህ በኋላ ቅዱስ ሩፋኤል በነጭ ወፍ ተመስሎ አንድ መነኩሴ እስኪመጣ ድረስ ይህችን ስዕል ጠብቃት ብሎ በሰው አነጋገር ነግሮት ተሰወረ። የአባ ጽጌ ድንግል የምናኔና የተጋድሎ ሕይወትና ገዳማቸው አቡነ ዜና ማርቆስ ደብረ ብስራት ከሚባለው ገዳሙ ወደ ይፋት መጥቶ ከነቢዩ ኢሳይያስ ትንቢት በምዕራፍ 11 ቁጥር 1 ተወፅእ በትር እምስርወ እሴይ ወየዐርግ ጽጌ እምኔሃ ከእሴይ ግንድ በትር ትወጣለች ወይም ትገኛለች ከስሩም ቁጥቋጦ ያፈራል እያለ ሲያነብ አባ ጽጌ ድንግል በሰማ ጊዜ አባቶቼ አይሁድ የነቢያትን ትንቢት ንባቡን አስተምረውኛል አውቀዋለሁ፣ ትርጉሙን ግን አላውቀውምና ተርጉምልኝ አለው። አቡነ ዜና ማርቆስም ሲተረጉምለት እንዲህ አለ። ተወፅእ በትር እምስርወ እሴይ የሚለው ከእሴይ ነገድ የሕይወት በትር የሆነች ድንግል ማርያም ትወለዳለች። ወየዐርግ ጽጌ እምኔሃ የሚለው ደግሞ ከእመቤታችን ጌታችን በድንግልና ይወለዳል፣ ጌታችንም ተወልዶ ትንቢቱ ተፈጽሟል ብሎ ተረጎመለት። ጽጌ ድንግልም በዚህ ትርጉም ደስ ተሰኝቶ አባት ሆይ በመልካም ሁኔታ ተረጎምከው አለውና ስዕሏ ወዳለችበት ቦታ ወስዶ ታሪኩ ከላይ የተገለጸውን ሁሉ ነገረው። አቡነ ዜና ማርቆስም ከስዕሏ የተደረገውን ተአምር ሰምቶ እጅግ ደስ አለውና አስተምሮ አጥምቆ ጽጌ ብርሃን ብሎ ሰየም። ከዚህ በኋላ ስዕሏን ከገዳመ ደነስ ወደ ደብረ ብስራት ወደሚባል ገዳሙ ወስዶ በዘመነ ጽጌ ጥቅምት 1 በክብር አስቀመጣት። የምትከብርበትንም ቀን ጥቅምት 3 እና ሰኔ 8 ቀን አደረገ። አቡነ ዜና ማርቆስም ጽጌ ብርሃንን ለማዕረገ ምንኩስና አበቀው። አባ ጽጌ ድንግልም ምንም እንኳን አስቀድሞ ብሉያትን ቢማርም ከአቡነ ዜና ማርቆስ ዘንድ ብሉያትንና ሐዲሳትን ንባባቸውን ከትርጓሜያቸው ጋር ተማረ። አባ ጽጌ ድንግል ከሰባቱ ቅዱሳን ዘጋስጫ አቡነ በጸሎተ ሚካኤል ዘደብረ ጎል፣ አቡነ ጊዮርጊስ ዘጋስጫ፣ አቡነ ያዕቆብ ዘቀዳሚት ግሸን ደብረ ከርቤ፣ አቡነ ገብረ እንድርያስ ዘደብረ ቆዘት፣ አቡነ ዘካርያስ ዘወለቃ፣ አቡነ ዮሴፍ ዘወለቃ አንዱ የሆኑና ገባሬ መንክራት የሆኑ ናቸው። አባ ጽጌ ድንግልም እስከ ምድር ዳርቻ ድረስ ላሉ አሕዛብ ሁሉ የድህነት ምክንያት ትሆኑ ዘንድ ብርሃናቸው መምህራቸው አደረግኳችሁ ብሎ ጌታ ነቢዩ ኢሳይያስና ሐዋርያው ቅዱስ ጳውሎስ እንደመረጣቸው መረጣቸው። የአባ ጽጌ ድንግል አስደናቂ ተአምራታቸው በገቢረ ተአምራት አድራጊነታቸውም እንደ አቡነ ገብረ መንፈስ ቅዱስ በአየር ላይ የሚጓጓዙት በክነፈ ነፋስ፣ በሰረገላ እሳት፣ በደመናት፣ በመባረቅትና በነጎድጓድ ሲሆን በምድር ላይ ደግሞ በአንበሳና በነብር ተጭነው እንዲሄዱ ጸጋ የተሰጣቸው ናቸው። በዘመናቸው ከነበሩት ከጓደኛቸው ከታላቁ አባት አባ ጊዮርጊስ ዘጋስጫ ጋር ብዙ ገቢረ ተአምራትን የሰሩ ሲሆን የእግዚአብሔር ድልድይ ወይም የወለቃ ወንዝ ድልድይን ያነጹ፣ ብዙ ድውያንና ሙታንን አብረው ያስነሱ፣ አሁንም ብዙ ገቢረ ተአምራትን የሚሰሩ አባት ናቸው። ውሃም በ3 ቀን አንድ ጊዜ እየጠጡ የላመ የጣፈጠ ከመብላት ተቆጥበው አብዝተው ከመጾማቸው ተግተውም ከመጸለያቸው የተነሳ ስጋቸው ጠውልጎ እንደደረቀ ምድር እስኪሆንና በአንድ ቀን በጋን የመላ ውሃ ባፈሰሱባቸው ጊዜ ከስጋቸው ድርቀት ብዛት የተነሳ ከእርሱ ምንም እስካልነጠበ ድረስ ጾመው ጸልየው ጥሬ ቆርጥመው 9 ዓመት ከቆዩ በኋላ የእመቤታችንና የልጇን ስደት በጣም በጥልቀት
የሚተርከውና የሚያመሰጥረውን የወርቃማ ዘመን ወርቃማ ደራሲ ያሰኛቸውን ማሕሌተ ጽጌን የደረሱ ታላቅ አባት ናቸው። ማሕሌተ ጽጌንም ሲደርሱ ዋርማ ወይም ሸክና ሙሉ እንባን እያነቡ ባነቡት እንባ ቀለም እየበጠበጡ ጸሐፊያቸውና ጓደኛቸው የሆኑት አባ ገብረ ማርያም ዘደብረ ሐንታ እየጻፉላቸው ማሕሌተ ጽጌን የደረሱ ታላቅ ሊቅ ናቸው። በግጥም የተደረሰ ቅኔያዊ ኢትዮጵያዊ ድርሰት ነው። ማሕሌተ ጽጌ እመቤታችንና ፈጣሪ ልጇን በጎ መዓዛ ባላቸው አበባዎችና ፍሬዎች እየመሰለ የሚያመሰግን ነው። በአባቷ በዳዊት መዝሙር መጠን 150 አድርጎ ሊቁ ደርሶታል። ፍሬ ከአበባ አበባም ከፍሬ እንደሚገኝ ሁሉ በማሕሌተ ጽጌ እመቤታችንን በአበባ ጌታችንን በፍሬ ወይም እመቤታችንን በፍሬ ጌታችንን በአበባ እየመሰለ እጅግ አስደናቂ የሆኑ ታሪኮችን እያጣቀሰ ደርሶታል። ማሕሌተ ጽጌ የሚቆመው በዘመነ ጽጌ ከመስከረም 26 እስከ ህዳር 5 ባሉት 40 ቀናት ሲሆን የማሕሌት ቁመቱም ቅዳሜ ለእሁድ አጥቢያ ባሉት ሰንበታት ነው። እንዲሁም በዓመታዊ ክብረ በዓላት ለበዓሉ የሚስማማ ከማሕሌተ ጽጌ የተመረጠ አርኬ ይቆማል። ዘመነ ጽጌ ወቅት የሚጾመው ጾም ጾመ ጽጌ ሲባል ጾሙም የፈቃድ ጾም ነው። በዚህ ወቅት በሰሜኑ በሀገራችን ክፍሎች ቅዳሴ ሙሉ ቅዳሴ ሲቀደስ፣ በሸዋና በደቡባዊት ኢትዮጵያ ግን በጠዋት ቅዳሴ ይቀደሳል። ማሕሌቱንም የጀመሩት አባ ጽጌ ድንግልና ጓደኛቸው አባ ገብረ ማርያም ዘደብረ ሐንታ ሲሆኑ በፈረቃ በገዳመ ጽጌ ወይም ደብረ ብስራት እና በደብረ ሐንታ በመቀጠልም በእቴጌ ምንትዋብ ዘመን በጎንደር ደብረ ፀሐይ ቁስቋም ማርያም ሲቆም ቆይቷል። ንግስቲቱም በህዳር 6 ወይን ጠምቃ ትልቅ ዝክር ትዘክር ነበር። ከዚያም ማሕሌቱ በጎንደር ደብረ ተድላ ቅዱስ ዮሐንስ ወልደ ነጎድጓድ ሲቆም ቆይቷል። ከዚህ ቦታ ደግሞ በብቸኝነት ለበርካታ ዘመናት በጎንደር ግምጃ ቤተ ማርያም የ44ቱ ታቦታት ጎንደር ሊቃውንት እየተሰባሰቡ ሲቆም ቆይቷል። ከዚህ በኋላ ደግሞ በመላው ሀገሪቱ እየተቆመ ይገኛል። የአባ ጽጌ ድንግል ገዳማቸው ሊቁ አባ ጽጌ ድንግል በስማቸው የሚጠራ 2 ገዳማትን መስርተዋል። እነዚህም አንደኛ ገዳመ ጽጌ ድንግል እጅግ ሰፊ ሆኖ የሚያምርና እጹብ ድንቅ የሚያሰኝ ባለ 4 ክፍል ቅኔ ማሕሌት፣ ቅድስትና መቅደስ፣ አጽመ ቅዱሳን ማረፊያ ያለው ነው። ገዳሙ የሚገኘው በደቡብ ወሎ ሀገረ ስብከት በወግዲ ወረዳ ልዩ ስሙ ደብረ ጽጌ ወይም ገዳመ ጽጌ ጫቀታ በሚባል ቦታ ለአባይ ወንዝ ገባሮች ከሆኑትና በበረሃ ውስጥ ከሚገኙት አንዱ በሆነው በወለቃ ወንዝ አቅራቢያ ነው። ገዳሙ ለታላቁ አባት በተሰጠው ቃል ኪዳን መሰረት አሁንም ድረስ ፈውሰ ስጋ ፈውሰ ነፍስ እየሰጠ ይገኛል። ገዳሙ በግራኝ አህመድ ወረራ ወቅት 500 መነኮሳት በሰማዕትነት የተሰየፉበት ሲሆን ከዚህ ጀምሮ እስከ 20ኛው ክፍለ ዘመን ድረስ ተዘግቶ ቆይቶ በልዑል ራስ ካሳ ኃይሉ አማካኝነት ተከፍቶ አገልግሎት ሲሰጥ ቆይቷል። በድጋሚ በጣሊያን ወረራ ወቅት አደጋ ደርሶበታል። በደርግ ዘመንም የገዳሙ 84 ጋሻ መሬት ስለተወሰደበት እንደገና እስከ 1995 ገዳሙ ተዘግቷል። ነገር ግን በ1995 በበጎ አድራጊ ምዕመናን ድጋሚ ሊከፈት ችሏል። ማሕሌተ ጽጌ የተደረሰበት ይህ ገዳም እስከ 2008 ዓ.ም ማሕሌቱ ሳይቆምበት ቆይቶ ከ2009 ዓ.ም ጀምሮ ማሕሌቱ እየተቆመ ይገኛል። ሁለተኛ አምባ ጽጌ ድንግል በሰሜን ወሎ ዋግኽምራ የሚገኝና እንደ ደብረ ዳሞ ዙሪያው ገደል የሆነና ባለ 2 መንትያ አምባ ወይም የወንድና የሴት ገዳምን የመሰረቱት ሊቁ አባ ጽጌ ድንግል ናቸው። የአባ ጽጌ ድንግል ቃል ኪዳናቸውና እረፍታቸው በተሰጣቸው ቃል ኪዳን መሰረት እስከ ዛሬ ድረስ የገዳሙ ፍየሎችና ከብቶችም በአካባቢው ከሚገኙ ነብሮች ጋር አብረው ያለምንም አደጋ ይኖራሉ። አቡነ ጽጌ ድንግል ከጌታችን ቃል ኪዳን ከተቀበሉ በኋላ በመስከረም 27 በክብር አርፈው ስጋቸው በገዳማቸው በደብረ ጽጌ አርፏል። ከብዙ 100 ዓመታት በኋላ በ1995 ዓ.ም ገዳማቸው ድጋሚ ሲከፈት አጽማቸው ከተቀበረበት ቤተ መቅደስ ሲፈልሱ ትኩስ ደም ፈሷል። በዚህ የተቀቡ አይነ ስውር የነበሩ ካህን ተፈውሰዋል። መጽሐፈ ስንክሳር በቀድሞ ስማቸው ዮሐንስ ብሎ ጽፎላቸዋል። ሰላም ለዝክረ ስምክሙ ዘተበጻ ወተወደሰ በአፈ መላእክት ወሰብ እለ አጥረየ ወገሰ አምሃ ጊዮርጊስ ወጽጌ ድንግል ዘታበቁ ንዑሰ ምርሁኒ ፍኖተክሙ አቅመ ልብየ ዘሐሰ ሀበ መካኑ ለወልድ ዘታበጽሕ ነፍሰ። ለእግዚአብሔር ክብር ምስጋና ይሁን። እኛንም በጻድቁ በአቡነ ጽጌ ድንግል ምልጃ ይማረን ይቅር ይበለን፣ አሜን። ይህንን ታሪክ ለብዙዎች ወንድሞቻችን ሸር በማድረግ ለብዙ እናድርሰው።